እንግዲህ በዚህ በዕብራውያን ምዕራፍ 2 ከ14 እስከ 18 ባለ ክፍል ሰው ስለሆነ ምንድን ነው እሺ በስጋና በደም መጣ የሚለውን በምስሉ በቅርጹ ሰው ሆነ ካልን ምን ማለት ነው? በስጋና በደም ተካፈለ ማለት ሰው ሆነ ማለት ከሆነ ምን ማለት ነው የሚል ጥያቄ ካለ ዕብራውያን ምዕራፍ 2 ቁጥር 9 ላይ በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ይላል። አንሶ ራሱን አዋርዶ በሰው ምሳሌ በምስሉ እንደ ሰው ተገኝቶ መምጣቱ ሞትን ይቀምስ ዘንድ አስችሎታል። ፊልጵስዩስ ምዕራፍ 2 ቁጥር 6 ሰው መሆንን የክርስቶስ ሰው መሆንን ያብራራበት አገላለጽ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ አልቆጠረም። በተለይ ቁጥር 7 የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። እንግዲህ ሰው መሆን በራሱ የባሪያን መልክ መያዝ፣ ራስን ባዶ ማድረግ፣ ዝቅ ማለት፣ ሞትን መቅመስ፣ መከራን መቀበል ነው። ስለዚህ በስጋና በደም ተካፈለ ማለት ሰው ሆነ ማለት ከሆነ በሰው መልክና ምሳሌ ሰው የሚያስብለውን ቅርጽና ቁመና መያዝ ሆኖ ሰው መሆን ማለት ደግሞ መከራ መቀበልና አንሶ መገኘት ከሆነ በስጋና በደም መካፈል ማለት ሰው ሆኖ መገኘት ከመከራና ከሞት ጋር በእጅጉ የተቆራኘ ነው። የልጆቹም በስጋና በደም ስለሚካፈሉ ማለት ልጆቹ ሰው ናቸው፣ መከራ ውስጥ ይገባሉ፣ ጭንቅ ውስጥ ይገባሉ ማለት ነው። ስለዚህ በምስሉ እንደ ሰው በመገኘት ሰው ሆኖ በመታየት ሞትን የመቅመስ መከራችንን የመካፈል በጭንቃችን የመጨነቅና የመዳናችንን ራስ በመከራ የመፈጸም አሰራር ተከናውኗል ማለት ነው። ይሄ ዕብራውያን 2 ቁጥር 10 ላይ ያለ ቃል ነው። ይሄ እንግዲህ እንደ ሰው በመገኘቱ ምክንያት የሆነ ነገር ሆኖ ሳለ ከመላእክት በጥቂት አንሶ የታየበትን ሁኔታ ጭምር ይሄ የዕብራውያን መጽሐፍ ይናገራል። እንደውም የሚናገረው ምን በሚል ነው? ላነበውና ክፍሉ ሰው መሆኑ ትልቅ ዋጋ አስከፍሎታል። እንዲህ ይላል፣ ነገር ግን ይላል ቁጥር 9 ምዕራፍ 2 ዕብራውያን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። እንግዲህ ይሄ ማለት ምን ማለት ነው ሲባል እነዚህ መላእክት በማንነት አይበልጡትም። በማንነት ስለማይበልጡት ነው በዕብራውያን ምዕራፍ 1 ቁጥር 6 ላይ በኩሩ ወደ ዓለም ሲገባ ሰው ሲሆን ልጅ ሲሆን የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ የተባለው። መላእክት ደግሞ በዚህ ጉዳይ አይሳሳቱ፣ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ እንደተጻፈ ያውቃሉ። እዚህ ጋር ምንድን ነው ከመላእክት በጥቂት ያሳነሰው ሲባል ሰው መሆኑ ነው። መላእክት ቅዱሳን ናቸው፣ በክብራቸው ነው ያሉት። ወደ መከራ፣ ወደ ጭንቅ፣ ወደ ፈተና አልገቡም። ክርስቶስ ሰው በመሆኑ ግን ሰውነት ያስከተለበት መከራና ጭንቅ አለ፣ ሞት አለ። ስለዚህ በማንነት ሳይሆን የማይሞቱ የማይደክሙ መናፍስት በመሆን ከፍታቸው፣ አስፈሪ ክብራቸው ብቻ ያን ነገር ይዘው ያሉ በመሆናቸው ጥቂት በልጠው ታይተው ይሆናል። እሱ በማንነቱ እግዚአብሔር ነው፣ አምላክ ነው። ነገር ግን ስለኛ ሰው ሲሆን ሰው መሆኑ ብቻ ሳይሆን ሰው መሆኑ ያስከተለው ነገር መከራው፣ ማነስ፣ የባሪያ መልክ መያዝ፣ መሞት፣ መራብ፣ መጠማት የሚሉ ነገሮችን አብሮ አስከተለው። ስለዚህ አሁን በስጋና በደም ስለሚካፈሉ ማለት ሰው ስለሆኑ ደግሞ ማለት ምንድነው? መከራ፣ ችግር ውስጥ ይገባሉ ማለት። አሁን ልጆቹም ክርስቶስን የተካፈሉት ነገር ሰው መሆንን ነው ማለት ነው። ግልጽ የሆነ ነገር ሰው ስለሆኑ በልጆቹ ላይ ያለውን ጭንቅ እሱ ሰው ሆኖ ረዳቸው፣ አገዛቸው ማለት ነው። እንግዲህ ይህ ስለ ሰው ሁሉ ሞትን ይቀምስ ዘንድ ተብሎ የተነገረለት ለዓለም ሁሉ ነው። ይሄ ስለ ሰው ሁሉ ግን የዕብራውያን ምዕራፍ 2 ትምህርት ወደ ልጆች፣ ወደ ወንድሞች፣ ወደ ተቀደሱት ሲመጣ ክርስቶስ በመስቀል ላይ የሰራው ስራ፣ የከፈለው ትልቁ ዋጋ ስለ ሰው ሁሉ ሞትን መቅመስ ብቻ ሳይሆን ስለ ወንድሞች፣ ስለ ልጆች፣ ስለ ቅዱሳን የጀመሩትን መንፈሳዊ ጉዞ በክብር እንዲፈጽሙ የክህነት አገልግሎት ለመስጠት መዳንን ለተቀበሉ ልጆቹ እንዳይጠፉ ድነው እንዲቀሩ እየራራ እያስተሰረየ እያገዘ እየረዳ ሊረዳቸው እየቻለ ከመላእክት ጋር ሲነጻጸር እነሱ የአብርሃም ዘር ሆነዋል። ገላትያ 3 እንደሚነግረን የመጨረሻው ቃል የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ተብሏል። የአብርሃም ዘር ያደረጋቸው ብቸኛው የአብርሃም ዘር ምንጭ የሆነው አንዱ የአብርሃምን ዘር መካፈል የማያስፈልገው
የአብርሃም ዘር መነሻ የሆነው ምንጭ የሆነው እሱ የአብርሃምን ዘር ሊረዳ ይችላል። እንግዲህ ልጆቹ ወደ ክብር ለማድረስ ነው እንግዲህ መዳናቸውን እንዲፈጽሙ ለማገዝ በተለይ ልጆቹ ላይ የኋለኛ ጠላት የሚባል አለ። አሁን አረፍተ ነገሩ ሳይዘጋ በተለይ በአማርኛ መጽሐፍ ቅዱሳችን የምናነው ልጆቹ በስጋና በደም ስለሚካፈሉ ብሎ ሞትን መከራን በዛችው አረፍተ ነገር ውስጥ ቀይጦ የሞት ፍርሃት ነፃ መውጣት እንዳለባቸው ከዛ ስለ ልጆች ብቻ ይናገራል። ዳግም ስለተወለዱ ልጆች ማለት ነው። ስለዚህ ወደ ክብር ልጆቹን ለማድረስ የኋለኛው ጠላት ብሎ መጽሐፍ ቅዱስ በአንደኛ ቆሮንቶስ 15:26 ላይ ያስቀመጠው ሞት ነው። ብዙ ነገር ተሽሮላቸው ልጆቹ ብዙ ነገር ወድቆላቸው መጨረሻ ላይ እንዲሸነፍ የሚፈልጉት ነገር ሞት ነው። ስለዚህ በስጋና በደም የተካፈለ ሰው የሆነ የሞተ ከሙታን የተነሳ ሞትን ያሸነፈ በዚህም ደግሞ ሊቀ ካህን የሆነው ሊረዳቸው ይችላል ይላል። አስቀድመው ዳግመኛ ተወልደው የክርስቶስ ተካፋዮች የሆኑት ወንድሞቹ እርሱ ሞትን አሸንፎ ወደ ክብሩ እንደገባ እንዲሁ እነሱ ሞትን ድል ነስተው በትንሣኤ ወይም በንጥቀት ወደ ጌታ እስኪሰበሰቡ ድረስ በክርስቶስ ድል መንሳት ወይንም ድል የመንሳትን አሸናፊነትን እየናፈቁ ይኖራል። በእምነት የተካፈሉትን የለበሱትን አዲሱን ሰው መስለው እስኪታዩ ድረስ መጽሐፍ ቅዱስ እንደሚነግረን በሁለተኛ ቆሮንቶስ ምዕራፍ 5 ላይ በድንኳን ነዋሪ ናቸው። በድንኳን ለመኖርም ተገደዋል። የሰማያዊውን መኖሪያቸውን ለመልበስ ናፋቂዎች ናቸው። ይህን ሁለተኛ ቆሮንቶስ 5:1-2 ታገኙታላችሁ። ስለዚህ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን፣ ከሰማይ የሚሆን መኖሪያችን እንድንለብስ እንናፍቃለን ይላሉ። በዚህ ስጋና ደም እንደ ክርስቲያን ሲኖሩ እንደ ክርስቲያን እየኖሩ ሳሉ የሚካፈሉት የአሁኑ ዘመን ስቃይ በሚል መጽሐፍ ቅዱስ ላይ የተቀመጠ ይሄ የአሁኑ ዘመን ስቃይ በመባል የሚታወቅ የመከራ ተካፋይነት፣ ጭንቅ፣ ስደት በልጆቹ ላይ አለ። ይህም ልጆቹ አብረው ከክርስቶስ ጋር ለመክበር አብረው ከክርስቶስ ጋር የሚካፈሉት መከራ አለባቸው የምንለው የዕብራውያን 2:14-18 በስጋና በደም የመካፈል ሰው የመሆን ነገር ይዞት የመጣው ጉዳይ ነው። ስለዚህ ምናልባት ልጆች ሆነው ሳሉ እንዴት እንደዚህ አይነት ተጋድሎ ውስጥ ሊገቡ ቻሉ ብሎ የሚጠይቅ ሊኖር ይችላል። ይህንን ሮሜ ምዕራፍ 8:12 ላይ እናነበው። እንዲህ ተብሎ ነው የተቀመጠው። 8:12 ላይ ሮሜ 8:12 እንደዚህ ይላል፣ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለንም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። አሁን ይሄ ዕዳ አለብን የሚላቸው እኮ ወንድሞችን ልጆችን እኮ ነው። ወንድሞች የተባሉት እንግዲህ ዳግም ተወልደው ነው። ልጆች የተባሉት ዳግም ተወልደው ነው። እዚህ ጋር ደግሞ የሮሜ ክርስቲያኖች ናቸው ይሄ መልእክት የተጻፈላቸው ዕዳ አለብን የተባሉ። ስለዚህ ልጆች የሆኑ በስጋና በደም እየተካፈሉ ያሉ ሰው ሆነው በስጋ የሚኖሩበት ዘመን የቀረላቸው ሰዎች በዛ በቀረላቸው ዘመን በስጋ ምኞትና ሐሳብ በስጋ ፈቃድ እንዳይኖሩ እንደ መንፈስ ፈቃድ እንዲመሩና እንዲኖሩ ያን ሐሳብ እንደ ጦር ዕቃ እንዲይዙ ዕዳ አለባቸው። ይሄ ዕዳ ትልቅ መከራ ውስጥ ያስገባቸዋል። የክብር ጉዟቸውን ለመፈጸም የጽድቅ ኑሯቸውን ለመፈጸም ትልቅ ትግል ውስጥ ያስገባል። ስለዚህ በመንፈስ የሰውነትን ስራ እየገደሉ ነው የሚኖሩት። በተለይ ቁጥር 17 እና 18 ነው። ልጆች ከሆንን ወራሾች ይላል። ልጆች ከሆንን ወራሾች ደግሞ ነን፣ ማለትም የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን ደግሞ መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ ልጅነት ቀጥሎ መከራን የሚያመጣውን የስጋን ኑሮ አይከላከልም። ልጅነትን ተቀብለው ዳግም ተወልደው የክርስቶስ ተካፋዮች ሆነው የደሙ የስጋው ተካፋዮች ሆነው የመንፈሱ ተካፋዮች ሆነው የብዙ በረከቶች ተካፋዮች ሆነው ግን ልጅነት የወራሽነት ጉዞ ስላለው መከራን አይከላከልም። ስለዚህ ልጆች ከሆንን ነው የሚለው አብረን እንድንከብር አብረን ደግሞ መከራን እንድንቀበል ይላል። እሺ ከማን ጋር ነው አብሮነቱ ከማን ጋር ነው ከተባለ ከክርስቶስ ጋር። ስለዚህ ዳግም የተወለዱ የዕብራውያን ክርስቲያኖች ወይንም ወንድሞች ቅዱሳን ዳግመኛ ቢወለዱ ስጋና ደም ላያቸው ላይ ድንኳኑ ማደሪያው
የሚኖሩት የስጋ ኑሮ ስላለባቸው በስጋቸው የሚቀበሉት መከራ አለ። ያ ግን ከክርስቶስ ጋር በአብሮነት የሚደረግ ጉዞ ስለሆነ እነሱ ዳግም ተወልደው በእምነት ክርስቶስን ለብሰው በስጋቸው መከራን ይካፈላሉ። እሱ ደግሞ በተገለጠበት ሰማያዊ ሰውነቱ መከራን ስለተካፈለ ሊረዳቸው ይችላል የሚለውን ትምህርት ነው ከዚህ ውስጥ እያወጣን ያለ ነው ማለት ነው።